ማን እንዳደረገው አውቃለሁ። አዎ እሱ ነው። ይሄ ውሻ ልጅ ሳሚ ምንም ከሰር የሚባል ነገር የለም። ሁሉም ነገር የሆነ በሱ ምክንያት ነው። እንጂ ዶክተሩ ከሰሉ ሊሆን ይችላል ብሏል አይደል እንዴ? ምንም ከሰል ብሎ ነገር የለም። እሱን አውቆ ያደረገው ምድጃው ላይ ዱቄት ነገር አግኝቼ ነበር። ከመጀመሪያውም እዚህ ቤት ሲመጣ የሆነ ነገር ፈልጎ እንደሆነ ገምቼ ነበር። ተላንቺ ነገሮች እንዳለ ድራማ ማታ ከብሌ ክፍል የወጣ አንተ ነህ ይህን ያደረገው። አውቄሃለሁ። ሳሚ ምን እያደረክ ነው? ተረጋጋ። ለምን አታምነኝም? እሱ እኮ ነው የመረዛት። በውሸት የሰው ስም ማጥፋት ምንም ባልተረጋገጠ ነገር እኮ ነው እያወቀስክ ያለኸው። ሰላም ሞኝ አትሁኝ። እሱ እንደ ስስት ሁኔታውን የተጠቀምበት ነው። ሁላችንም ለመጨረስ የተላከ ሰው ነው። የነገረሽ ሁሉ አትመኝ እንጂ ልቂ። አንተም እኮ ልታደርገው ትችላለህ ይሄን ነገር። ዝም በል። ምንም ብትል ከዚህ በኋላ ማንም አያምንም። ሳሚ ታማሚ እኮ እየበጠበጥክ ነው። እወድሻለሁ ስላልክ ብቻ ትወዳታለህ ማለት ታዲያ እሷ እንደገደልከው ያቺን ሰላምና ሳሚ ድፋልኝ። እንዴት ደስ የሚል ነገር የነገርከኝ። ለዚህ እኮ ነው የምተማመንብህ። ጋሼ ግን የራሱን በቀል እያስበቀለኝ ነው እንዲ ያለው። ይህን ያለ ምን ይደሰታል? ለምንድን ነው መጠቀም ያደረገኝ? ለምንድን ነው መጠቀሚያ እንደሆንክ የሚሰማኝ? ጋሼ ብሌን አልሞተችም እንዴ? እንዴት ልጄ እንዴት ትተርፋለች? ስንት ነገር ነግሬ። አታስብ፣ ለጊዜው ፓራላይዝ ሆናለች። መናገር ራሱ አትችልም። እውነት በጣም ነው ደስ ያለኝ። እና እነ ሰላም እያለቀሱ ነው። ምን አለ መጥቼ ባየኋቸው። ለማንኛውም ወደ አንተ እየመጣሁ ነው፣ በደንብ እናወራለን። እሺ አንበሳዬ፣ ናልኝ ናልኝ። እሺ ጋሽ ሲሚል ዜና ነው ያሰማኝ። ጣይ ደግሞ ራስሽ ሽባ ትሆኛታለሽ። ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? ዛሬ የአደራ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮን እስከ መጨረሻ ተከታተሉ። ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ማለት ነው። እንግዲህ የምንወዳትና የምናከብራት ብሌን አሁን ላይ በጆን ምክንያት በደረሰባት ጥቃት አሁን ላይ ፓራላይዝ ሆናለች። መናገርም ሆነ መራመድ አትችልም ማለት ነው። እንግዲህ ሳሚ በጣም አዝነዋል። ይሄንን እንዴት መቀበል እችላለሁ በማለት በጣም መቀበል አቅቶታል። ይሄንም ጥቃት ያደረሰባት ጆን እንደሆነ ከዚህ በፊትም እንግዲህ ስፈራ ነበረ። አሁን ላይ ሙሉ በሙሉ ጆን እንደፈጸመ ሳሚ አረጋግጠዋል ማለት ነው። ነገር ግን ወይዘሮ ሰላም አሁንም እየነቃች አይደለም። እንግዲህ ነገሮቹን ከፈጸመ በኋላ አቶ ባይሉ ጋር በመደወል ብሌን ጥቃት እንዳደረሰባትና ሆስፒታል እንደነበረ ይነግረዋል ማለት ነው። ለአቶ ባይሉ ትልቅ ደስታ ነበረ ማለት ነው። በጠዋቱ ይህን የመሰለ ደስታ ታሰማኛለክ ልጄ፣ እቺ የቀረችው ሰላምንና ሳምንም ቶሎ ማስወገድ አለብክ ይለዋል። እንዴ ጆን በጣም ነው ያዘነ ማለት ነው። ምክንያቱም በሱ ወሬ ነው፣ ባልተጣራ ወሬ ነው እንግዲህ ብሌንን ያጠቃት። አሁን ላይ በጣም የሰራተኛ ክፍል ሳይሆን ከእናቷ አጠገብ መተኛት ነበረባት። የሰላም ክፍል በተኛች ደግሞ እንደዚህ አትሆንም ነበረ። እኔ ውድ በጣም ይቅርታ፣ እስከ ዛሬ ሰላም እናትሽ እንደሆነች እያወቅኩኝ አልነገርኩሽ። ከዚህ በኋላ ግን አንድችም ቀን መታገዝ አልችልም። ዛሬውኑ እናትሽ ሰላም እንደሆነች እነግርሻለሁ እያለ እያለቀሰ ይገኛል። ይሄም ምስጢር የሚያውቀው ሳሚ ብቻ ነው ማለት ነው። እንግዲህ እቺ ቃል እንግዲህ የወይዘሮ ሰላምን ንብረት ለመውሰድ ልጅሽ ነኝ በማለት እቤቷ መታ በጣም ብዙ አደጋ ስታደርስባት ነበረ። አሁን ላይ ወይዘሮ ሰላምና ብሌን ባደረጉት
ትትለው እንግዲህ ወንጀሏ እንድታወቅ ያደረገችው ብሌን ነበረች ማለት ነው። ብሌን ለወይዘሮ ሰላም በጣም ድምቀቷ ነበረች። አቶ ባይሉም እንግዲህ ሰላምን እስር ቤት ከቷት የእሷን ንብረት ለመውሰድ ነበረ እቅዱ ስለከሸፈበት ነው። አሁን ላይ ለጆን ቤተሰቦችክን የቤተሰቦች ገዳይ እነሱ ናቸው በማለት እንግዲህ ምንም ባልተጣራ ነገር ራሱ ባጠፋ ነገር ነው እነዚህን እያጠቃ ያለው ማለት ነው። ጆን ግን የእሱን ወሬ መስማት አልነበረበትም። ነገሮቹ ከተበላሹ በኋላ ነው አሁን ላይ እያሰባ ያለው ማለት ነው። በአሉባልታ እንግዲህ ሰዎችን ማጥቃት የለብንም፣ ነገሮቹን ማገናዘብ፣ የሰው ወሬ አለመስማት ተገቢ እንዳልሆነ ከጆን መማር እንችላለን ማለት ነው። እንግዲህ ብሌንም ሆነ ወይዘሮ ሰላም ስለ ጆን ቤተሰብ ምንም የማውቁት ነገር የለም። አሁን ላይ ግን ምንም ባላጠፋችው ነገር ነው ብሌን እየተቀጣች ያለችው። ዶክተሮቹ ለምንድን ነው ሰላምንና ጮኛዋን ለብቻ የወሰዳቸው? ብሌን በክሰል ጭስ እንዳልተጎዳች አውቆ ይሁን እያለ ነው ያለው። እሺ አሁን ምንድን ነው የማደርገው? እንደዛ ከሆነማ ጠርጥሮኛል። ሰላምን ማታ ከውጭ ስገባ አይታኛለች። በቃ አውቆብኛል፣ አልቆልኛል እያለ ነው ያለው ማለት ነው። እቅዱ እንደከሸፈበት እያወቀ ነው ያለው ማለት ነው። ሳሚ ከመጀመሪያም ስነግራቸው ነበረ። ሳሚን አልሰማ ብላ ነው እንግዲህ ብሌንም ወይዘሮ ሰላምም በዚህ ደረጃ የበቁት ማለት ነው። ሳሚ የነሱ ድምቀት ነው። የአቶን ባይሉ ጸባይ የሚያውቀው እሱ ብቻ ነው ማለት ነው። እነሱ መልካም ነገር ስለሚያስቡ በፍጹም እኛን ያጠቃናል ብሎ ምንም እያሰቡ አልነበረም። ትንሽ ብሌን ናት የእሱ ሴራ ያወቀችበት ማለት ነው። ሳሚም አጠገቡ ቁጭ ብሎ እያየው ነበረ ማለት ነው። እየተናደደ ነው። ብሌን በህይወት ስለተረፈች ነው እንዴ እንደዚህ እየሆነ ያለው? እሷ ያሰብከውን እኔ ለአንተ እሰጣለሁ ይላል ሳሚ። እንግዲህ በጣም ጀግና ለብሌን አስፈላጊ ነው ማለት ነው። እንደ ሳሚ አይነቱ ነው እንጂ እንደ ዳጊ አይነት አስመሳይ አይደለም። ዶክተሩም ብሌን በክሰል ጭስ ብቻ እንዳልተጎዳች ለወይዘሮ ሰላም ይነግራታል። ለሳምባዋ የገባ ኬሚካል እንደሆነ ይነግራታል። ዳጊም እንግዲህ ኬሚካሉ እንዴት ክሰል ውስጥ ሊገባ ቻለ? ሆን ተብሎ የተደረገ ነው ማለት ነው እያለ ነው ጥያቄ እያቀረበለት ያለው። ዶክተሩም እንግዲህ ይሄ ኬሚካል በዶክተሮች የተቀመመ እንዳልሆነ ይነግረዋል ማለት ነው። ሳሚ በጣም እያለቀሰ ነው ያለው። ምክንያቱም ብሌንን ማጣት የለብኝም፣ በሌላ በኩልም እናትነቷን ሳላሳውቃት እንዴት ብሌን እንደዚህ ልትሆን ትችላለች እያለ ነው እያለቀሰ ያለው ማለት ነው። ይሄ ጆን ጋራ እየተደባደበ ጆን ልኩን አሳይቶታል። ምክንያቱም ጆን እንደፈጸመ ነገሮቹን ከዚህ በፊትም ደጋግሞ እያሰበ ነበረ። ጆን ደግሞ የአቶ ባይሉ ልጅ እንዳልሆነ ሳሚ በደንብ ያውቀዋል። እንግዲህ ወይዘሮ ሰላም ሁሉ ነገር ከሰማች በኋላ ታለቅሳለች። ሳሚም በጣም ማመን አቅቶታል። ይሄም ጠንከር በል እያለ ራሱን እያጠነከረ ነው ያለው። ጆን እንግዲህ እናቴንና አባቴን ያሳጣኝ ፊት ለፊቴ ስሰቃይ የአባቴ ቁስል ማሻያ መድኃኒት ነው። ልቤ ተደሰት እያለ ነው ያለው። የሰው ሐዘን ሰውን አያስደስትም ማለት ነው። አባቱም ደግሞ ሳሚ እንዳላደረገ ሳሚ ያውቀዋል። ምንም የማውቀው ነገር የለም። ወይዘሮ ሰላምም እንግዲህ በጣም እየጮኸች ነበረ። ዶክተሩ አትጩሂ፣ ታካሚዎችን እየረበሽ ነው ያለሽው ይላታል። ፓራላይዙ ለጊዜያዊ ስለሆነ ቀስ በቀስ ወደ ራሷ ትመለሳለች። ዶክተሩ ወደ ቤታችሁ ወስዳችሁ አንከባክቧት ትድናለች ይላታል። ወይዘሮ ሰላምም ያለኝን ንብረት ሽጬ አሳክማታለሁ፣ የገንዘብ ችግር ከሆነ ችግር የለው፣ እሷ ብቻ ትዳንልኝ ነው እያለች ያለችው። ወይዘሮ ሰላም ለሳሚ ስትነግረው ሳሚ በህይወት አለች ብሎ እያለቀሰ ይጠይቃታል። እሷም በህይወት አለች አለችው። ጆን ደግሞ በጣም ደነገጠ። በህይወት አለች አለ። ምክንያቱም እቅዱ ስለከሸፈበት እና ታዲያ ለምንድን ነው ስታለቅሱ የነበረ
ሰላምዬ ስታለቅሽ እኮ እየሰማሁሽ ነበረ እና ብሌንን ያጣሁት መስሎኝ በጣም ደንግጬ ነበር አለ ሳሚ። ለሳሚ ትልቅ ጭንቀት ነው ማለት ነው። ዳጊ ግን ምንም አልመሰለውም። ምክንያቱም ከልቧ አይደለም የሚወዳት። ፍቅር ማለት በጣም ከባድ ነው። የምትወዱትን ሰው በድንገት ስታጡ እኔ እንጃ ምን ይሰማችኋል? ሳሚም እንደዛ ነው። አሁን ላይ ጭንቅ ውስጥ ነው ያለው ማለት ነው። ዳጊ ግን አስመሳይ ስለሆነ እሱ እያሰበ ያለው ተንኮሎ። ተመስገን ፈጣሪ ምን ይሳነዋል? የኔ ፍቅር ትድንልኛለች እያለ ነው ያለው። ብሌን በህይወት ብትኖርም ለጊዜ መንቀሳቀስ አችልም ፓራላይዝ ናት ብላ ለሳሚ ስትነግረው በጣም ደነገጠ። ሳሚ በድጋሚ ምን? ሰላምዬ መቀበል አቅቶታል። ምክንያቱም በጣም ስለምወዳት ማለት ነው። እንግዲህ ወንበር ላይ ነው የወደቀ ሳሚ። በጣም አሳዘነኝ። ዳግም እንግዲህ ለእናቱ ነው እያሰባ ያለው። እንዴት ለእናቴ መናገር ይችላለሁ? ራሷን ሲያማት ራሱ ከራሷ በላይ ነው እሷ የምታስበው እያለ ነው ያለው ማለት ነው። በጣም ይገርማል። እንግዲህ ለእናቱ ነው እንጂ ለብሌን አይደለም እየተጨናነቀ ያለው። በጣም ገራሚ ነው። ሳሚም እንግዲህ ራሱን ካወቀ በኋላ ምንድን ነው ያልሽኝ? ሰላም ፓራላይዝ ነው ሆነች ያልሽኝ አላት። አዎ ስትለው እሱም ጊዜያዊ እንደሆነ ስትነግረው እንዴት ሊሆን ይችላል? በትክክል አልሰማሽም ይሆናል ስላት እሷም ሁሉ ነገር ስታስረዳው ይሄ ጆን በጣም ደነገጠ። ምክንያቱም ብሌን በህይወት ስለተረፈች ሁኔታውን መቀበል አለብን። ለጊዜ ማውራትም ሆነ መንቀሳቀስ አችልም አለች። አትናገርም እንጂ ትናገራለች፣ መናገር አችልም እንጂ ትሰማለች፣ ታያለች አለችው። ከዚህ እሷ ፊት ደካማ ሆነን መታየት የለብንም። እንድትድን ከፈለግን ጠንክረን ማጠንከር አለብን አለችው። ዶክተሩ በጣም ስለመከራት እሷም እያስረዳችው ነበረ። ሳሚ ግን በጣም አዘነ ማለት ነው። ለምንድን ነው መደሰት ያልቻልኩት አለ ጆን። ዘመናት ይሄን አይደል እንዴ ስመኘው የነበረ ድርጊቱን ካደረግኩ በኋላ ለምንድን ነው መደሰት ያቃተኝ ይላል። ሳሚ መናገር እንደማትችል ስትነግረው እንዴት ነው መቀበል የምችለው? ዶክተሩ እንዳለ አደገኛ ኬሚካል ውስጥ ገብቶ ጎድቶታል። እሱም ኬሚካል አልሽኝ ይላታል። አደገኛ ኬሚካል ከክሰል ጋር ተቀላቅሎ ውስጧ ገብተዋል አለችው። ማን እንዳደረገ ቃለው እሱ ነው ይሄ የውሻ ልጅ ምናምን እያለ ነው እንግዲህ ጆንን በጣም በጥፊ ይመተዋል። ይህን እንደዚህ ያደረግካት አንተ ነክ ምናምን ሁሉም ነገር የሆነው በሱ ምክንያት ነው። ብሌንን አጥቼ አንተን አትኖርም ይለዋል። ወይዘሮ ሰላም በጣም ደነገጠች እና ተረጋጋ፣ ዶክተሩ ክሰል ሊሆን ይችላል አለ አይደል እንዴ አለችው። ምንም ክሰል ብሎ ነገር የለም እሱ ነው አውቆ እንደዛ ያደረገ አለ። ድጃ ላይ ዱቄት ነገር አግኝቼ ነበረ። መጀመሪያም እዚህ ቤት ስመጣ የሆነ ነገር ፈልጎ እንደመጣ ገምቼ ነበረ። ማታ ስነግርሽ የነበረ በሙሉ ድራማ ነው አላት። ወይዘሮ ሰላም ማታ ከብሌን ክፍል የወጣ አንተ ነህ ይሄንን ያደረግኩ አውቄያለሁ ይላል ማለት ነው። ሳሚ ምን እያደረግክ ነው? ተረጋጋ እንጂ ይላል። ይሄ ዳግም ተባየው ማለት ነው። ዳግም እንዴት እንዳስጠላኝ እናንተ እውነት። አሁን ለሱ ለወንጀለኛ ሳይሆን እየተከራከረ ያለው ሳሚ ላይ ነው ማለት ነው። ሳሚ እንደፈጸመው ነው የሚያስበው። ይሄ እያልክ ነው እሱ እኮ ነው የመረዛት ብሎ ዳግን አፉን ሲያዘጋ በውሸት የሰው ስም ማጥፋት ወንጀል ነው ይላል። አይኑን በጨው አጥቦ ማለት ነው። በራሱ ያደረገውን ለመካድ ይፈልጋል። እርግጠኛ ነህ ሳሚ እሱ ነው የመረዛት አለ። እሱ ነው የመረዛት እና ደግሞ አትኖርም ይለዋል። ሰላምም እንግዲህ የተረጋገጠ ነገር ነው ልጁን እየወቀስክ ያለው አለችው። ሞኝ አትሁኚ እሱ እንደ ስስት እየተጠቀመብሽ ነው ይላታል። ሁላችንም ለመጨረስ የተላከ ሰው ነው እሱ የነገረሽን ሁሉ አትመኝ አላት። ምንድን ነው እኔ ላይ ሁሌ ጣት የምጠቁመው ይላል። ስሬስ ሆኖ አንተም እኮ ልታደርገው ትችላለህ ይሄን ነገር
ዝም በል ምንም ብትል ማንም አምንክም ይላል ሳሚ። ከበፊትም መጀመሪያ ይሄ ነገር ሳይፈጠር በፊት ለምን እዛ ቤት እንደመጣ እየተጠራጠረ እየነገራቸው ነበረ። እንግዲህ እንደ ድንገት ነው እንግዲህ በብሌን ጥፋት ነው ይሄ ሁሉ እየተደረገ የነበረ ለዳጊ ብላ ነው። እሷም እንግዲህ ሳሚን ከቤት ያወጣችው። አሁን ላይ የዳጊ ነገር አይገርማችሁም? ሳሚ ላይ እኮ ነው የፈረደ። እውነትም ሳሚ ሊያደርገው ይችላል። ወድሻለሁ ስላልክ ትወዳታለክ ማለት ነው። አንተ ብትሆንስ የመረስካት ጥፋት ለመሸፈን እኔ ላይ እየመሰከርክ ነው ይላል ይሄ ጆን። ለጮክ ብቻ አንተ ትክክል ነህ ማለት ነው እያለ ነው እንግዲህ እያስመሰለ ያለው ማለት ነው። እንደዚህ አይነት ወንድም አለ እንዴ? ኧረ በስመ አብ በጣም ገርሞኛል። ይሄ ጆን በጣም ነው የሚገርመው ማለት ነው። ሳሚ ስለነቃበት አሁን ላይ ይሳካል ብዬ አላስብም። ወይዘሮ ሰላም እንግዲህ መንቃት አለባት። ካለቃችሁ እሷንም ሳሚንም ጥቃት ያደርስባታል። ሳሚ ለጊዜ ነቅተዋል። ነገር ግን እንዴ እውነቱን እኮ ነው። ብሌን ለእኔ ሺ ስላለችው አድርጎ ቢሆንስ? ሳሚ እንደሆነ ከዚህ በፊትም ትምህርት እንዳለው አውቃለሁ። አሁንም ተስፋ ስቆርጥ እሷን ለማጥፋት ሞክሮ ይሆናል ይላል ይሄ ዳግም ማለት ነው። ዳግም እንግዲህ ብሌን ዛሬ ጥቃት ስለደረሰባት እና ፓራላይዝ ሆናለች ስለተባለ ቀለበቱን አውጥቶ ፊት ለፊቷ ይወረውራል። ጆንም እንግዲህ የብሌን ቤተሰቦች በጣም እንዳዘኑ ይነግራታል ማለት ነው። ልባቸው ተሰብረዋል፣ አይናቸውን ባቀረዋል፣ ማልቀስ አልቻሉም። ለምን አንቺ ትጎጃለች ብሎ እነሱ ለአንቺ እንደምትጨነቁ አንቺም ለእነሱ ተጨንቀሽ ጠንካራ መሆን አለብሽ ብሎ እንግዲህ እሷን እንደምመክር ሰው ያስመሰለ ይገኛል። ወደው አቶ ባይሉ ይደውልበታል። አቶ ባይሉም የደወለ ለምንድነው ስልክ ማታነሳ ማለት ነው። እንግዲህ ብሌን ሆስፒታል እንደገባች ይነግረዋል። እሱም በህይወት ተርፋለች እልል እነዛ ሁለቱም አስወግድልኝ እያለ ነው። ጆን አሁን ላይ በጣም የባይሉ ሴራ እንደሆነ ደርሶበታል። እንግዲህ ውድ ቤተሰቦች የነበረን ቆይታ ይህን ይመስላል። በቀጣይ ቪዲዮ ላይ ሌላ በአዲስ ቪዲዮ እስከምመጣ ባላችሁበት ሰላማችሁ ይብዛልኝ።